ኢንተርኔቱ በሞላ ፍሬምወርክ ሪያክት ኖድ አንጉላር በቃ ጨቅ ፍሬምወርኮች በጣም ቆጥረናቸው ኢቭን ልንጨርሳቸው የማንችላቸው በጣም በብዙ ፍሬምወርኮች ተሞልቷል። እናንተም ይሄን በመመልከት የቱን መማር እንዳለባችሁ ከየት መጀመር እንዳለባችሁ ውዝግብ ብላችኋል። አታስቡ። በዚህ ቪዲዮ መጨረሻ በ2025 መማር ያለባችሁን 3 ፍሬምወርኮች ግልጽ አድርጌ አስረዳችኋለሁ። ነገር ግን ስለነዚህ ስለ 3ቱ ፍሬምወርኮች ከማውራት በፊት ይሄን እንድታውቁላችኋለሁ። ወደ ፍሬምወርኮች ውስጥ ዘላችሁ ከመግባታችሁ በፊት ቤዚክ የሆነ የዌብ ዲቨሎፕመንት አንደርስታንዲንግ ሊኖራችሁ ያስፈልጋል። እነሱም ስለ HTML፣ ስለ CSS፣ ስለ ጃቫስክሪፕት ብቁ የሆነ እውቀት ወይም አንደርስታንዲንግ ሊኖራችሁ ያስፈልጋል። ነገር ግን ቤዚክ የሆነ አንደርስታንዲንግ ካሌላችሁ ችግር የለውም፣ እኔ ጋር መፍትሄ አለ። ለወራት ስዘጋጅበት የነበረውን የዌብ ዲቨሎፕመንት የቢጊነር ክላስን ጀምሬያለሁ። እዚህ ክላስ ውስጥ ከ80 በላይ የሆኑ ኤክሰርሳይዝ ፋይሎችን ታገኛላችሁ። HTML፣ CSS፣ ጃቫስክሪፕት እና እንዴት አድርጋችሁ የሰራችሁትን ፕሮጀክት ሰርቨር ላይ አፕሎድ እንደምታደርጉ የሚያሳይ ከ60 በላይ የሆኑ ኦርጋናይዝ የሆኑ ቪዲዮዎች ያሉበት ነው። ከዛም በተጨማሪ ቅዳሜ ኦልዌይስ ላይቭ ሴሽን ይኖረናል፣ ኪውኤንዴ ቴሌግራም ቻናላችን ላይ እነዚህን ሁሉ ያካተቱ እና ከዚህም በላይ የሆኑ ቤኔፊቶች ያሉበትን ክላስ አዘጋጅቻለሁ። እዚህ ክላስ ውስጥ ሬጂስተር ማድረግ ከፈለጋችሁ ሊንኩ ከዚህ ቪዲዮ ታች አለ። ያ ሊንክ በመንካት ብቻ ሬጂስተር አድርጋችሁ ቤዚክ የሆነ የዌብ ዲቨሎፕመንት ናውሌጅን ወይም ስኪል ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ይልቅ። ስለዚህ በዚህ ዓመት መማር ካለባችሁ ፍሬምወርኮች መካከል ዛሬ 3ቱን ነው የምነግራችሁ። ከፍሮንቲንግ አንድ፣ ከባክኤንድ አንድ እና ከፉል ስታክ አንድ ነው የምነግራችሁ። ከፍሮንቲንግ መማር ያለባችሁ ፍሬምወርክ የመጀመሪያው ሪያክት ነው። ሪያክትን የምትማሩበት የመጀመሪያው ሪዝን በጣም ቀላል ነው፣ ሲምፕል ነው። ሁለተኛው ደግሞ ኮምፖነንት ቤዝ የሆነ አርኪቴክቸር ስለሚጠቀም ነገሮችን ለመስራት እና ነገሮችን ኦርጋናይዝ ለማድረግ በጣም ቀላል ነው። ከዚህ በፊት ከፍሬምወርኮች ጋር ኤክስፒሪየንስ ካላችሁ ከሌላ ፍሬምወርክ ወደ ሪያክት ሽፍት ለማድረግ አይከብዳችሁም። ወይም ሪያክትን ለመማር ደግሞ ከዚህ በፊት በቂ የፕሮግራሚንግ እውቀት ካላችሁ ወደዚህ ሽፍት ለማድረግ አይከብዳችሁም፣ በጣም ቀላል ስለሆነ። ከዛም በተጨማሪም ደግሞ ኮሚኒቲ በጣም ዩዝ ስለሆነ ሳፖርት ለማግኘትም ለመረዳዳትም በጣም ቀላል የሆነ ፍሬምወርክ ነው። ስለዚህ በ2025 ፍሮንቲንግ መጀመር ከፈልጋችሁ ሪያክትን ጀምሩ። በባክኤንድ ደግሞ እንድትማሩ የሚመክራችሁ ፍሬምወርክ ኖድ.js ነው። ኖድ.js እንደሚታወቀው የመጀመሪያው ጃቫስክሪፕት ፍሬምወርክ ሲሆን ሪል ታይም አፕሊኬሽኖችን ለመስራት ኤፒአይዎችን ኢንቴግሬት ለማድረግ በጣም ቤስት ነው። እኛ ከዚህ በፊት የቡና.com ላይ የምንጠቀመው ሌላ ፍሬምወርክ ነበረ ለኤፒአይ ኢንቴግሬት ለማድረግ። ነገር ግን ኖድ.js ላይ ስንደርስ ነው በቃ ሴትል ያደረግነው። ኤቭሪቲንግ ስሙዝሊ መስራት የጀመረው። ፍጥነቱ ገራሚ ነው። ሪኩዌስት ታይሙ በጣም ምን ብዬ ልንገራ ኢስ ክሬዚ። ከሌላ ፍሬምወርክ ወደ ኖድ.js ሙቭ እንድናደርግ ካደረጉ ነገሮች መካከል አንደኛው ፍጥነቱ ነው እና ኤፒአይ ነገሮች ላይ የሚሰሩ ከሆነ ደግሞ በጣም አሜዚንግ የሆኑ ቱሎች ስላሉት ኖድ.jsን ብትጠቀሙ እመክራችኋለሁ። ከዛም በተጨማሪ የጃቫስክሪፕት ፍሬምወርክ ስለሆነ ፍሮንቲንግ ላይ ጃቫስክሪፕትን መጠቀም ትችላላችሁ፣ ኖድ.js የምትጠቀሙ ከሆነ ማለት ነው። በፉል ስታክ ደግሞ እንድትማሩ ሪኮመንድ ከማድረጋችሁ ፍሬምወርኮች መካከል የመጀመሪያ የሚሆነው ኔክስት.js ነው። ኔክስት.js እንደሚታወቀው ሪያክት.jsን ወደ ሌላ ዳይሜንሽን ከወሰዱ የጃቫስክሪፕት ፍሬምወርኮች መካከል አንዱ ነው። ከዛም በተጨማሪ በጣም ሂውጅ የሆነ ኮሚኒቲ ስላለው አሁን ደግሞ በጣም የተፋፋመ ያለ በጣም ብዙ ስራዎች ስላሉ በኔክስት.js ላይ ገብታችሁ ብትማሩ በጣም ሪኮመንድ አደርጋችኋለሁ። ነገር ግን ኔክስት.jsን ሪኮመንድ የማደርግባቸውን 2 ሪዝኖች ልንገራችሁ። የመጀመሪያው ሪዝን ሬንደሪንግ ነው። እንደሚታወቀው የጃቫስክሪፕት ፍሬምወርኮች አብዛኞቹ ክላይንት ሳይድ ሬንደሪንግ ብቻ ነው የሚጠቀሙት። ነገር ግን ኔክስት.js ጋር በምንመጣበት ጊዜ ክላይንት ሳይድም ሰርቨር ሳይድም ሬንደሪንግ ይጠቀማል። ይሄን በማድረጉ ብቻ ፐርፎርማንሱ ከሌሎች የጃቫስክሪፕት ፍሬምወርኮች በጣም ሃይ ነው። ከዛም በተጨማሪም ደግሞ ኤስኢኦ አውት ኦፍ ዘ ቦክስ ነው። ማንም እንደ ኔክስት.js አይነት ኤስኢኦ የሚሰራ ፍሬምወርክ የለም። ሁለተኛው ሪዝን ኔክስት.jsን እንድትማሩ መመክራችሁ ምክንያት ራውቲንግ ነው። እንደሚታወቀው ሌሎች የጃቫስክሪፕት ፍሬምወርኮች እነ Vue.js እነ React.js የራሳቸው የሆነ ራውቲንግ አላቸው፣ ማኑዋል የሆነ ራውቲንግ ማለት ነው። እነሱ የሚጠቀሙት Vue.js የራሱ ቪው ራውት የሚባል አለ። React.js ደግሞ ሪያክት የሚባል ማኑዋል የሆነ ራውት አለ። ራውቲንግ ላይ በምትሰሩበት ጊዜ እራሳችሁ ናችሁ ማኑዋል የሆነ ራውት የምታደርጉ። ነገር ግን ኔክስት.js ጋር በምንመጣበት ጊዜ ደግሞ ክሬዚ ነው። ፋይል ቤዝ ራውቲንግ ነው የሚጠቀመው። ይሄ ፋይል ቤዝ ራውቲንግ በእያንዳንዱ ፋይል መሰረት የራሱ የሆነ አውቶማቲክ ራውቲንግ ቢልድ ያደርግልናል። እሱ ደግሞ ብዙ ታይማችንን እንድንቆጥብና ብዙ ስራዎችን በአንዴ እንድንሰራ ያደርገናል። ስለዚህ በዚህ ዓመት ፉል ስታክ የምትማሩ ከሆነ
ኔክስት.ጄኤስን ብትማሩ በጣም ሪኮመንድ አደርጋችኋለሁ። ስለዚህ ምን ጠብቃላችሁ? ቤዚክ የሆነ የዌብ ዲቨሎፕመንት እውቀት ካላችሁ ነገ ዛሬ ሳትሉ ዛሬ ጀምሩ። በጣም የምወደውና በጣም ደስ የሚለኝ አንድ አባባል አለ። በጣም ትልቅ እያስብ ከትንሽ ጀምር፣ ዛሬ ጀምር። ቲንክ ቢግ ስታርት ፍሮም ስሞል ስታርት ነው። ትልቅ አስብ፣ ከትንሽ ጀምር፣ አሁን ጀምር። መቼም ቢሆን ለነገ ቀጠሮ አትስጥ። ነገር ግን ይሄን ለመጀመር ቤዚክ የሆነ የዌብ ዲቨሎፕመንት እውቀት ያስፈልጋቸዋል። የዌብ ዲቨሎፕመንት ቤዚክ የሆነ እውቀት ካሌላችሁ ከታች ለዌብ ዲቨሎፕመንት የሚሆን በቂ የሆነ ክላስ አዘጋጅቻለሁ። ሊንኩን ክሊክ በማድረግ ሬጂስተር በማድረግ የቢግነሮች ፉል የዌብ ዲቨሎፕመንትን ክላስ ጆይን ማድረግ ትችላላችሁ። ይሄ ቤተሰብ ከተመቻችሁ ፕሊዝ ይሄን ቤተሰብ ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ አድርጉ፣ ለሌሎች እንዲደርሷቸው ይሄን ቪዲዮ ሼር አድርጉ። ፒስ፣ ይመቻችሁ።